ሰላም ጋይስ ልጅ ባያ ነኝ። በዚህኛው ቪዲዮ በ2026 የስኬችዌር አዲሱን አፕዴቶች እናያለን። አፕዴት ያደረግናቸውን ነገሮች እዚህ ጋር ስንመጣ የሴቲንግ ላይ ብሎክ ማናጀር አለ። ብሎክ ማናጀር ብሎክ ክሬት እናደርጋለን። ለምሳሌ ሎጊን ሊሆን ይችላል። የሎጊን ፋንክሽናሊቲዎች ያሉት ሊሆን ይችላል። ከዚህ ጋር ሆነ አንድ ከለር እንመርጥለትና ክሬት እና አፕዴቱ ምንድነው? እዚህ ጋር ብሎኩን በምንፈጥርበት ሰዓት ኤአይ በመጠቀም ለብሎኩ ሎጊን ዩዘር ፕሮፋይል ሎጊን ዩዘር ኔም ሊሆን ይችላል። ኔም ብንለው ክሬት ያደርግልናል ማለት ነው። እዚህ ጋር እንደምትመለከቱት ይሄን ክሬት ያደርግልናል። ይሄን በመጠቀም ሎጊናችንን ማስተካከል እንችላለን። ለአውተንቲኬሽን የምንፈልገው ሲሆን እዚህ ጋር እንጠቀመዋለን ማለት ነው። ሌላኛው አፕዴት ደግሞ ምንድነው? እዚህ ጋር ቻት አለው። ቻቱን ለምሳሌ ቶስት ልንለው እንችላለን። ያው የተለመደ ስለሆነ ቶስት ሜሴጅ የሚሰራልን ኮድ ሊሰጠን ብንጠይቀው እንደዚህ መልኩ ይሰጠናል። ስለዚህ ከዚህ ጋር ኮፒ አድርገን መውሰድ እንችላለን። ይሄን ለመጠቀም ግን እዚህ ጋር አይዲያችንን የኩዊን ኤፒአይ ኪ ያስፈልገናል። ይሄን እንጠቀማለን። ሌላኛው ፕሮጀክት ክሬት ካደረግን በኋላ ምናልባት ኢረር ሊፈጠር ይችላል። ያን ኢረር ለኤአዩ መስጠት እንችላለን ማለት ነው። እሱን ቀጥሎ እናያለን። ግን አሁን ምን እናያለን? እዚህ ጋር እስቲ የሆነ ኢረር ሊፈጥር የሚችል አንድ ቀለል ያለ ኮድ አስቀምጥበትና ፊኒሽ ብዬ ሴሚኮሎን አላስገባው። እዚህ ጋር ደግሞ ሌላኛው አፕዴት ምንድነው? ብሎኮች እዚህ ጋር ለምሳሌ ሴቭ ያደረግናቸው ብሎኮች ካሉ እነዚህን ብሎኮች ደግሞ ሰርች ማድረግ እንችላለን። በጣም የተለያዩ ሊሆኑ ይችላሉ። ረጅም በጣም ብዙ ሴቭ ያደረግናቸው ካሉ እነሱን በስማቸው ሴቭ አድርገን እዚህ ጋር ፋይንድ ማድረግ እንችላለን ማለት ነው። ይሄኛው ሌላ አፕዴት ነው። ለምሳሌ አሁን ይሄን ፕሮጀክት ራን ባደርገው